ኔቨር ጊቭ አፕ ይላል። ከብዙዎች መካከል እጅ የማትሰጥ ዋጋዋ ከቀይ እንቁ ይልቅ የከበረ ነገር በቀላል የማይገኝ ዛሬ ስለ አንድ እንቁ ሴት ማውራት ፈልጌ ነው የመጣሁት። እንግዲህ የእግዚአብሔር ቃል እንደሚል ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ እንቁ ይልቅ የከበረ ነው ይላልና ስለ ቀይ እንቁ በጣም ውድ የሆነ ነገር በቀላል የማይገኝ ከተገኘ ደግሞ ዋጋው በጣም ውድ የሆነ እንደሆነ ነው የእግዚአብሔር ቃል። ዝም ብሎ ይሄንን አይልም። እንግዲህ ብዙ ሴቶች አሉ በምድር ላይ፣ ብዙ ሚስቶች፣ ብዙ እህቶች፣ ብዙ እናቶች ያው ሴቶች ናቸውና አሉ። ግን ከብዙዎች መካከል ልባም የሆነች ሴት ምንድናት? ምን አይነት ባህሪ አላት? እንደው አንዱን ነገር ብናነሳ እቺ ሴት በመከራ መሃል፣ በፈተና መሃል፣ በችግር መሃል፣ ብዙዎች እጅ በሚሰጡበት ጉዳይ መሃል እጅ የማትሰጥ ሁልጊዜ በጥንካሬ የምትዘልቅ የምትቀጥል ሴት ናት። በፈተና ውስጥ ድል የምታደርግ ድል የምትነሳ እኔ ከልጅነቴ ጀምሮ እያየሁት ያደግኩት አንድ ምስል ነበርና በጣም ገና ኤሌመንተሪ ተማሪ እያለሁ መኝታ ቤት የሰቅየው ነበረ። ከዛም በኋላ ካገባሁም በኋላ ራሱ በጣም ብዙ ጊዜ ስልጠናዎች ላይ እጠቀምበታለሁኝና ይሄ ምስል ምን አይነት ምስል መሰላችሁ? አንዲት እንቁራሪት ናት። ከዛ የወፍ ዝርያ ያላት እንደ ሰጎን አይነት ወፍ ነገር ናት። ውጣታለች እና ዋጥ አይደለም ያደረገቻት። ምንድነው የእንቁራሪቷ እስከ አንገቷ ድረስ ያለው ኦልሬዲ ገብቷል ያቺ ወፍ አፍ ውስጥ ማለት ነው። ከዛ ግን እንቁራሪቷ ምን አድርጋለች? የወፏን አንገት እንቅ አርጋ በሁለት እጇ ይዛታለች። እስከ አንገቷ ድረስ ገብቷል። ከትከሻዋ በኋላ ናት ውጭ ያለችው እንቁራሪቷ። ነገር ግን ምን አድርጋለች? እጇ ውጭ አይደለ፣ በውጭ ባለው እጇ አንገቷን እንቅ አድርጋ ይዛታለች። የወፏን እቺ ልትበላት ያለችውን ማለት ነው። ከዛ ከስር ምን ይላል? ኔቨር ጊቭ አፕ ይላል እና በጣም ለረጅም ጊዜ ልጅ ሆኜ ጭምር ማለት ነው ቤተሰቦቼ ይሄንን ያውቃሉ። ራስጌ ጋር የማይጠፋ ምስል ቢኖር ምንድነው ይሄ ኔቨር ጊቭ አፕ የሚለውና ለዓለም ስነግራት በቃ የኖርኩት መልእክት ምንድነው? መቼም ቢሆን በምንም ሁኔታ በምንም ነገር ውስጥ እጅ እንዳትሰጪ። እጅ መስጠት ያለው እኮ እጅ ሊያሰጥ በሚችል መከራ ውስጥ፣ በሚችል ፈተና ውስጥ፣ በሚችል ችግር ውስጥ ነው አይደለ? ግን ይቺ ልባም ሴት በብዙ ፈተና መሃል፣ በብዙ ችግር መሃል፣ በብዙ ውጣ ውረድ መሃል ልባምነቷ እዚህ ጋር ነው። ስሙዝ የሆነ መንገድ ላይ የሚንገጫገጭ እኮ የለም። ሰላም የሆነ ሁኔታ ላይ የሚሳደብ ወይ የሆነ ነገር የሚያደርግ የለም። ወይም ደግሞ የሚናደድ የሚቆጣ ሌላ ነገር የሚያደርግ የለም የተለየ ችግር ከሌለበት በስተቀር። ግን በመከራ ውስጥ፣ በፈተና ውስጥ፣ በውጣ ውረድ ውስጥ በዛ ውስጥ ደስተኛ ከሆነች፣ ቤተሰቧን ከወደደች፣ ካጽናናች፣ የወትሮ ስራዋን ከማድረግ ካልተቆጠበች፣ ወደኋላ ካላለች እቺ ሴት ልባም ሴት ናት። ብዙ የተበላሸ ነገር ቢኖርም ትክክል ግን ሁልጊዜም ትክክል ነው ማለት በቃ ስድብ የማይቀናት፣ ንቀት የማይቀናት፣ ኃይለኛነት የማይቀናት ለምን እንደዛ ሊያረጋት በሚችል ሁኔታ ውስጥ ማለት ነው። በፈተና ውስጥ በመናቅ ውስጥ ሊሆን ይችላል። ሪስፔክት ባለመደረግ ውስጥ ሊሆን ይችላል። አምሶሪ ይሄንን ምን ስለሆነ ይሄንን እታገሳለሁ ልትሉኝ ትችላላችሁ። የሚልም ሰው ይጠፋል ብዬ አላስብም። ግን በጣም እኔ ልነግራችሁ የምፈልገው ነገር ወርቅ ራሱ ወርቅነቱ የሚታወቀው በእሳቱ ሲፈተን ነው ይባላል። ተፈትኖ ሲያልፍ ካለፈ፣ ካልቀለጠ፣ ካልጠፋ እዛ እሳት ውስጥ ወርቅ ነው እንደሚባል እንደዛ የብልህ ሴት የልባም ሴት ማንነትም በችግሮች መሃል፣ በፈተናዎች መሃል፣ በማጣቶች መሃል ምናልባት በብዙ ንቀቶችና ክብር ማጣት መሃል ጸንቶ መቆም ነው። ልባምነት በመጀመሪያ ደረጃ ለማን እንደሚጠቅም ታውቃላችሁ? ለልባሟ ለራሷ ይጠቅማታል። ልባም ሴት ባሏ ይታመንባታል፣ ልጆቿ ይታመኑባታል፣ በስሯ ያሉ ሰራተኞች፣ ጎረቤቶቿ፣ በዙሪያዋ ያሉ ከሷ ጋር ሶሻል ላይፍ አብረው የሚያሳልፉ፣ አብረዋት የሚያወሩ፣ ምክር የሚያማክሯት፣ ይሄ ሁሉ ሰው በሷ ይረካል። ግን
ለነዚህ ሰዎች አይደለም የምትኖረው። መጀመሪያ ለራሷ ልባምነቷ፣ መልካምነቷ፣ ቅንነቷ፣ ለስድብ ስድብ አለመመለሷ፣ ለንቀት ንቀት አለመመለሷ፣ ማክበሯ፣ ይሄ ሁሉ የልባምነት ምልክትና ምሳሌ ስለሆነ ለምን ይህን ታደርጋለች ብላችሁ ብትሉ እግዚአብሔርን የምትወድ ከሆነ፣ እግዚአብሔርን የምትፈራ ከሆነ፣ እግዚአብሔርን የምታከብር ከሆነ ይቺ ሴት ይሄ ኳሊቲ አላት። እግዚአብሔርን በመውደድ ውስጥ፣ እግዚአብሔርን በመፍራት ውስጥ፣ እግዚአብሔርን ሪስፔክት በማድረግ ውስጥ ልባምነት፣ ቅንነት፣ አስተዋይነት፣ ብልህነት፣ ጥበብ ይኖራል። ይቺ ሴት እግዚአብሔርን በእውነት የምትፈራ ከመጋረጃ በስተጀርባ ከግድግዳ በስተጀርባ ሰዎች በማያዩት ስፍራ በሐሳቧ ጭምር ማለት ነው። ብዙ ጊዜ እኮ አንደበታችን ሌላ ነው፣ ሐሳባችን ደግሞ ሌላ ነው፣ ምግባራችን ውጭና ውስጥ ሌላ ነው አይደለ? እንደዛ ያልሆነች እግዚአብሔርን መፍራት ይህንን ስለሚያመጣ ማለት ነው። የጥበብን መጀመሪያ እግዚአብሔርን መፍራት ነው። ይቺ ሴት ጠቢብ ናት፣ ልባም ሴት ጠቢብ ናት። ማንን ትፈራለች? የሰራትን የፈጠራትን ዓላማ አለኝ ብሎ ያመጣትን ወደዚህ ምድር። አንዱ ዓላማ በእኛ በሴቶች ላይ ያለው ትውልድን መስራት አይደል? ማህበረሰቡን መስራት፣ ባሎቻችንን መስራት፣ ባጠገባችን ያሉ በዙሪያችን ያሉ ሰዎችን መስራት፣ መልካምነትን ወደ እነሱ ማጋባት፣ ሼር ማድረግ። ዋው እንዴት ያለ እድል ነው! መቼም በቀላሉ አይገኝም ይሄ እድል ወይም ይሄ ፐርሰናሊቲ፣ ይሄ ህይወት በቀላል የሚገኝ አይደለም። ግን ከሰሪው ጋር በመጣበቅ በመጠጋት ከምንጩ በመቅዳት አሜን፣ እሱን በመታመን ምን ትላለህ በማለት በቃሉ ውስጥ በጸሎት ውስጥ ስራኝ በማለት ለውጠኝ በማለት አቅም ስጠኝ በማለት አልቻልኩም በማለት ውስጥ። ምክንያቱም ሰዎች ነን አንችልም። እውነት ነው። ምን ስለሆነ ያስብላል። ምን ስለሆነ እንደዚህ ታገሳል። ምን ስለሆነ አሁንስ በዛ። እውነት ነው። በበዛው ነገር መሃል ግን ኔቨር ጊቭ አፕ እላለሁኝ እኔ። በፍጹም እጅ አትስጡ። ድል ለእናንተ ነው። ሬዚሊያንት መሆን ድሉ ቀድሞ ለራስ ነው። አሁን ያቺ ቅድም ያልኳችሁን ቁራሪት ቢደክማት ውይ በቃ ታከተኝ በቃ ውይ አሁንስ ብላ እጇን ብታነሳ መጨረሻዋ ምንድነው? መዋጥ ነው። ግን እስከ መጨረሻ እጇን ከዛች ሰጎን ከዛች ዳክ አንገት ላይ ባታነሳስ ለመኖር ብላ ዳክየዋ ትተፋታለች። ምክንያቱም በምኗ ትውጣታለች? ራሷ ትንፋሽ እያጠራት ራሷ አቅም እያጣች ነው የምትሄደው። እንቁራሪቷ እጇን እስካላነሳች ጊዜ ድረስ ማን እጁን ያነሳል? ማን ይተፋል? ማን ይለቃል? ሊውጥ የጀመረ ሊያንቋሽሽ የጀመረ አንቺን ብሎ ምንድነሽ አህያ ነሽ እንዴ ይሄን ያህል እንደዚህ እያለ የሚል በውጪ ያለ እጁን ያነሳል። ከዛ ክብር ወደ ማን ጋር ይመጣል? ወደዚህ ትጉ ሴት ክብር ወደ ማን ጋር ይመጣል? ለምን መሰላችሁ? የእውነት እግዚአብሔር እንዳለ የምታምኑ ሰዎች ይህንን ልንገራችሁ፣ እግዚአብሔር ያያል። መገፋት ቢኖር ያንን ያያል። መናቅ ቢኖር ያንን ያያል። እናንተ ቀጥ ባለ መንገድ እየሄዳችሁ ነገር ግን መስመራችሁ ትክክል እንዳልሆነ የሚነግሯችሁ ሰዎች ቢኖሩ እነሱን አትስሙ። የመከሩ ለእናንተ ያዘኑላችሁ መስለው ፋሚሊዎች ሊሆን ይችላል፣ ስላላዘኑም አይደለም። ጓደኞች በጣም አዝነውልን ለኛ ተቆርቁረውልን ለኛ ማለት ነው ምክር የሚመክሩ ሰዎች ኧረ ተይው ካንቺ አይበልጥም። እውነት ነው። ግን ደግሞ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል እግዚአብሔር ቃል። እርዳታ ከላይ ነው። የሚበልጥ እርዳታ የሚበልጥ እገዛ ከላይ ነው። ስለዚህ ብርቱ ሴት ልባም ሴት ትሆኑ ዘንድ ይህንን እላለሁኝ። እንደ ዕንቁ እንደ ቀይ ዕንቁ ያማረ የከበረ ነገር ይኖራችሁ ዘንድ ይህንን እላለሁ። ይሄ ምክር ለልባሟ ሴት ነው፣ ለሁላችንም። እኔም እችን ሴት ለመምሰል በጣም እየጣርኩ እየሞከርኩ ያለው ሴት ነኝ እንጂ እዚህ ጋር የደረስኩ አይደለሁም። ግን ሁልጊዜም በፊት ለፊቴ ይቺ ሴት ተስላለች። ይቺ ልባም ሴት ሰው ያላትን አይደለችም፣ ሁኔታዎች ያሏትን አይደለችም፣ ህመሟ ያላትን አይደለችም፣ ቢዝነሷ ያላትን አይደለችም፣ ወይም ደግሞ ማጣቷ ያላትን አይደለችም። እግዚአብሔር ያላትን ያንን ናት። መልእክቴ ከተስማማችሁ፣ ከተመቻችሁ፣ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ፎሎ አድርጉ። አመሰግናለሁ።